አዲስ ዩቲዩብ አካውንት ከፍተናል። ሪአክት ቪዲዮ ልንሰራ ነው እና ላይክ ሰብስክራይብ ሼር አድርጉ። አንተ ምን እንደምታደርግ ይገኛው አረ አለች በጣም ወደደ ፍርክ ያሉ ላሞች ናቸው። ጆኒ እንትና በቃ ሲዱጣታ ነው የሚደረጉት እና ነው እዚህ ሰፈር የሚያፈራው መጣሽልኝ አሪ ገላጣ ግን አንቺ ድፍረት አይገርምም? በጣም ዘፊዲስ ስለዚህ ቀድሞ እያወሩ ነው ቢሆን እስካሁን በውስጥ መስመር አራው ሰራብኝ ደውድ አረመንሽ እንደዛ ነው። ምናልባት እነሱን ስለሚያውቁት እኮ ነው። አሁን ቲክቶክ ላይ ማለት ነው ብዙ ሰው በቃ እንደዚህ ስትሰራ በሆነ ነገር እንደፈመስክ ያውቃል። እንደዚህ ነገር እንደሰማ ያው መጀመሪያ ከዛ ስትገናኝ ደግሞ በቃ ታወራለህ። ያው በዚህ በወሬ ይፈታል። ኖርማል ስለዚህ ለቀልድም ስለሆነ ያን ያክል የሚያምሩ ነው አይመስለኝም እኮ ግን ለዚህ ዳውዝ የትም ይሄ ሰላም እንዴት ናችሁ ተማሪዎች? እሺ ሰላም ነው። የዘመኑ ህፃን ደህና ምናምን አትሉም እንዴ? አንልም ድሮ ቀረቡ የዘመኑ ገና ኪዝ ያለው ነው። ይሄም ባስቡ አሁን ከወንበር ማመነሰት ነው ደረኩ አሁን ተነስቶ ለራሱ ወጣ ነው ይቀጥል ነው የሚባው እንኳን አትነሳ ተነግሯችኋል መቼ ምንድነው መስራት ያረጋጉ ሰው አይመስለኝም። ይሄ አይነት ትጭራላችሁ እንደሆነ በጣም ታሪክ ነግራችኋለሁ። ምን ታሪክ ነግራችኋለሁ? የጦጣዋና የዝንጅብል አላወቅም እንዴ እኮ ኬጂቱ ነው እኛ ጋር ታውቅም እንጂ እንደዚህ አልነሳም ካልክ እኮ መደዳህ ነው የሚገርም። አነሰም ቢላ ሮቢት አነሰም ቢላ ነው በቃ መደዳውን አው ይሄ ነገር ይሁላ ኩስልክ ደግሞ ነው ይሁላ አንድ በትንሽ ነው እስኪ ጠርቶ እስከሚያልቅ አይደለም እስከምታወጣ እኮ ጠርቶ አለገ እኮ። ኧረ እንኳን ማርያም ቆይ እንደውም የልጅን ፎቶ ላሳያችሁ። ዛት ነገር ነው አጎረቤት ወይኔ ውሻሽ ሲያምር። አሁን ደግሞ የልጅሽን አሳይ። አረ ልጅ ነው። የምን ልጅ ነው? ጺሙ እኮ ግጥም ብሏል። ደግሞ እግሩ ሲያስጠላ። አረ ፊቱ ነው። እስኪ ዳይፐሩን ፊቱ ላይ አድርገሽ ሞክሪ። ጥሩ ታበያ ያለው ይመስላል። ወለሱ ነው ጋግሬሱ ነው። ወይኔ አንድ ላይ የቤትሽ አገኘሽ። ስሙን መቻል ብየዋለሁ። ከፈለግሽ አይዞሽ ነው ሌላ ሞልት ይችላል። ቆንጆ ልጅ ነው። ለእናቱ ይቅርታ ከምን ነበር የወለድሽ? ልጅ እኮ ጸጋ ነው። እና ይሄ ምንድን ነው? እስኪ ለአንድ ቀን አውሽኝ። አይ ይስተገሩ ደግሞ ማዘጋጃ እና በመርዝ ነው የሚገሉት። ደግሞ ዶክተሩ ሲያድግ ይሻሻላል ብሎኛል። ሲያድግ እና ሳኪና መቼ ሳይኖልሽ አጥሚታለች አረቄ ይዘን እንመጣለን። ግን የት ነው የምንጠይቅሽ? አንበሳ ግቢ ነው የት አባቷ በክት የእንዳጁሳ በዚህ ተከተለ ያበራችብኝ ነው። እሷን ፉል እናርጋትና እንደዚህ እንዴ እዚህ በኋላ የተሟላ ሁሉ ነገር የተሟላለት መኪና ነው። ፉል ሰርቪስ እኮ ነን እኛ። ምግብም አለ አስገቢ ታጠግና ለዚህ ለዚህ ነው ሆድሽ የሚጨመው። ውሃ የለማ እንዴት ታጠራ? ፉል ሰርቪስ ነው በቃ እና አያ ታዲያ በባዶ አይደለማ።
ሳሙራ በቃ ይቁ ምግብ ቤቱ ጀመረ ማለት ነው። እዚሁ ይሳምራ ማስከፍተው ነው ካፍቴሪያ ተከፍተን ገና ገብቼ ሻወር ወስዳለሁ እያልኩኝ ሌላ መኪና አጣራሻለሁ። ታዲያ ባይፓስ ሙልጭ ባል የት እዚህ አንተ ዲቁ መዘዘፈን ነበር። እቺ ማስታወቂያ ነው ታምጭር ምንድነው የምትሰራው አንተ በዚህ? አይ ወላጅ አምጣ ተብዬ እኮ ነው። በቃ ነገራችን ላይ ይቺን ሙድ ፈቀተለሷ እቺ ወላጅ አምጣ ተብዬ ጣት ገብተህ ጣቱን ጣት አሁን ገብተህ ታደርጋለህ ሲቀበሉ ምንድነው ወላጅ ትናንት ላይ ጨለበር አረ ለሚኩ ወንድ ስንት ጊዜ ወላጅ እንደስኪ የሚያስም ዝግጅ ይደረም እሱ ይገርም አንተ ከሰፈር እንኳን ያመጣው እኮ የመጀለስ ያደርገው ነገር እንደዚህ ስራ ቢሰራ ልጅ ወስዶ ብር ከፍሎ ማለት ነው። ከዛ በኋላ ላይ ስራ ፈላጊ ይባላል ጥሉት ማን ይበልጣል ወደ ድረስ ግብቶ ወደ ቤት ይወጣ ቆሻሻ አያለኝ አስተማሪ ጭራሽ ተኝተህ ሌሎቹም እኮ ይተኛሉ እኮ ታዲያ ሌላ ያልተጠፋው ነገር የለም። አንድ አለኝ የሆነ እንግሊዘኛ እኔ በትክክል ነው ያነበብኩት። አንተ ከቤተሰብ ወደ ትምህርት ቤት እንዳትመጣ ሲታረቅ ምን ጋር ታረስኪ ነገሩ የትኛው ነው መጨረሻ ላይ ያለው ምን ምን አነበብኩ አንተ ለራሱ ይታለቅስ እና አላታ ማራጭ በየቀኑ ለፊት ተባለ ይችላል ዛሬ እንግዲህ የምንገኘው ከሼፍ ፍላጎት ጋር ነው። እንግዲህ ሼፍ ፍላጎት የሚታወቀው ጣፋጭ ምግቦችን በመስራት ነው። እስኪ ሼፍ ፍላጎት ከከስተመሮች የማትረሳውን አስተያየት እስኪ አንድ ነገር አንዴ ምግቡ እንዴት ነበር? ምግባቸው አይጣፍጥም። አረ ጀለስ እንደዚህ ወንድማልና ሌላ ጊዜ ቅመም ስለበዛበት ያቅለሸልሻል። አቀለሸለሻሽ እስኪ ሼፍ ፍላጎት ምግብህን መቅመስ ለሚፈልጉ ከስተመሮቻችን እስኪ አድራሻን ብትነግርልን። ኦኬ አድራሻችን ከድልድዩ ዝቅ ብሎ ቆንዶ በርበሬ ህንጻ ሁለተኛ ፎቅ ላይ ያገኙናል። መተው ይቅመሱ። ሰላም ነው ማዘርዬ? ሰላም ነው? እንዴት ነው? ተምሩ ነው እኔ ነገር ግን የተጠሩበት ይሄዱና ከዛ የሆነ ቪዲዮ ይቀርጻሉ። አረ እውነቱን ሰምቼዋለሁ። እንትና ልጅ ደውድ አልሰማሁም ወላሂ ሰምቼዋለሁ። እንትን በቃ ጠይቀውት ማለት ነው እንትኖች እነዚህ ወቾ ጉዳይ አለ አይደል? እዛ ላይ ቀርቆ ተናገረ። እንዴት ነው ይሄ ነገር አስባችሁበት ነው ወይስ ዝም ብላችሁ ነው ምናምን ሲል አረኛ አላሰብንበትም። በቃ ተገናኘን፣ ተነጋገርን፣ ሄደን በርጠሚስ ጋር ይሰሩት እየገባን በቃ ደግሞ ስለሚታወቁ እነሱ አይ በርጠሚስ ነው በርካታ ይታወቀው። የመጀመሪያው ሰርግ ሲሄዱ ብዙም በቃ አልተመቸኝም፣ ቀዝቀዝ ያለ ነገር ነው አለ። ከዛ ሁለተኛው ሰርግ ላይ ሸራተን ሄዶ እንትን ሙሽራው ሁላ ነው እንትን የሰጣቸው ካርድ መግቢያ ወይኔ። አይ በዛውም እኮ ሰርጉን አስተዋወቁለት። ሪሶይ አንተ በእኛ ብቻ ነን አለ ብታይ በቃ ይልል ልትያደርግ ነው አለ። እኛ ሆነን አስጨፋሪ ነው እነሱ ቀልጣፋም ስለሆኑ ስራሽ ይደገኝ ያለው እንትኑ። ሰላም ነው አባቴ። እንትን ወደ ሰርግ እየሄድክ ነው? አብረህ ልውሰድህ ሰርጉ ቦታ ድረስ። ግን አብረህ ልግባ? ታስገባኛለህ? ሰርጉ ቦታ የእውነት ናግባ። እንግዲህ ሰዎች ዝም ብዬ እየሄድኩ ነው። እግዚአብሔርን አላውቃቸውም። አሁን እየገባሁኝ ነው። ማላውቀው ሰርግ ላይ በጣም ስለሚታወቅ እንግዲህ አሁን ምግብ ልንበላ ነው። ምንም አላውቃቸውም። እሱ በኮሮና ምናምን ጀምሮ የዛን ጊዜ እኮ በነዛ ቪዲዮዎች እንኳን ታውቀው የሆነ ሪያክት እየሰሩ
ያፈነዳ ምናምን አረሱ ይታወቃል። ይሄ ላይ ኩላኩ ብዙ ሰምተው ባንድ ጊዜ ነው እሺ አዲስ ጀመረ ወይስ ትንሽ ቆይቶ ይመስላል በጣም ነው ወይም ምሪንዳ ይዞ ሊምጣ እንኳን አንድ ምሪንዳ ይዞልህ በቃ ሰርግ ላይ ነኝ ኋላ ስወጣ እደውልልሻለሁ አሰማኝ ምኑን ሰርጉን እሺ እሺ ሙሽራው ድፍረታቸው ይያለው ሙሽራው የዛሬ ቪዲዮ ይሄን ይመስላል ተመለከታችሁት ላይክ ሼር ሰብስክራይብ ያደርጋችሁ ሐሳብ አስተያየት ካላችሁ በኮሜንት መስጫው ሐሳባችሁ ውስጥ እንድትጨመር ከነስ የምትሉት እና ደግሞ ያላችሁ ቪዲዮ ደግሞ ሜንሽን አድርጉን እንሰራው አሪፍ ቪዲዮዎችን ሜንሽን አድርጉን ምናልባት ጸድ ያርገን እንሰራቸዋለን ብለን እናስባለን ከዚህ በኋላ ቴንክ ዩ መቻችሁ